ሰኔ 12 1996 ላይ ዓለምን ጉድ የሚያሰኝ ነገር ተሰማ። እሱም አልካትራዝ ተብሎ ከሚጠራው አስከፊና ከባዱ እስር ቤት 3 እስረኞች እንዳመለጡ ተሰማ። እነሱ ፍራንክ ሞሪስ እና 2 ወንድማማቾች ነበሩ። በግምት ከጠዋቱ 1 ሰዓት አካባቢ ነበረ። ታሳሪዎችን በእስር ላይ፣ ጠባቂዎችም እንደወትሮ በጥበቃቸው ላይ ነበሩ። ግን ያለ ወትሮ አንድ ታሳሪ አርፍዶ ተኝቷል። የእሱ አርፍዶ መተኛት ምቾት የነሳው አንድ ተረኛ ጠባቂ በሩም ላይ ሲደርስ እንዲነሳ ያዘዋል። ግን ምንም አይነት መልስ አልመለሰለትም። ታዲያ ያኔ ነበረ በእልህ በመነሳሳት በሩን ከፍቶ ገብቶ አመናጭቆ ሊቀሰቅሰው ጸጉሩን ሲጎትተው የአንገቱ ክፍል ተነቅሎ ወድቆ መሬት ላይ ተንከባለለ። በህይወቴ እንደዛ ደንግጬ የማቀበትን ቀን አላስታውስም ይላል ጠባቂው። ካመለጡትና ለማምለጥ ዋናውን ሚና ከተጫወተው ከፍራንክ ሞሪስ ጀምርላችሁ። ፍራንክ ሞሪስ ገና በልጅነቱ ለማደጎ ተሰጥቶ ያደገ ልጅ ሲሆን በስርቆት ወንጀል ተሰማርቶ በችሎት የቀረበው ገና በ13 ዓመቱ እያለ ነበረ። ገና በ14 ዓመቱ የህዝብ መስጫ አገልግሎት ቢሮ ሰብሮ ገብቶ ለመስረቅ ሲሞክር ታስሮ ፍርድ ቤት ቀርቦ ነበረ። እናም ከፍ እያለ ሲመጣ ወንጀሎቹ እያሻሻለ እያሳደገ ከባድ አለ የተባለ ዘራፊ ሆነ። 20 ዓመት እስኪሞላው በአደንዛዥ ዕፅ አዘዋዋሪነት በትጥቅ የተደገፈ ዘረፋ በማድረግ በልዩ ልዩ ዘረፋዎች ልክ 20 ዓመቱም ሲደርስ ወደ ባንክ ዘረፋ ነበር የተሰማራው። ባንክ ለመዝረፍም ከጓደኞቹ ጋር ይነጋገርና ቡም የመጀመሪያቸውን ዘርፍ ይፈጽማሉ። ተሳካላቸው። ለሁለተኛ ጊዜም ለመዝረፍ ሲሞክራሉ። በሁለተኛው ቀጨም ይደረጋል። አልካትራዝ ወህኒ ቤት ሲገባ እድሜው 34 ነበረ። ደፋር፣ በጣም እጅግ ፈጣን፣ አእምሮ የሰላ መሆኑ ተነግሮለታል። በኋላ በተደረገለት የተለያዩ ምርመራዎችም ከአሜሪካ ህዝብ በ2% ብቻ የሚታደሉትን የልዩ አእምሮ ባለቤት መሆኑ ተረጋግጦለት ነበር። ያ ማለት ወደ 133 የሚደርስ የአይኪዩ መጠን ጭንቅላት ነበረው። ግን ያንን ችሎታውን ለጥሩ ነገር አልተጠቀመበትም። እንዲያውም በተቃራኒው ለዘረፋ፣ ለስርቆት፣ ለተለያዩ ወንጀሎችና እንዲሁም ለማምለጫ ተግባራቶችን ተጠቅሞበታል። በስተመጨረሻም እንኳን በህልም እንኳን ለማምለጥ ከማይታሰበው ከአልካትራዝ እስር ቤት ለማምለጥ ተጠቅሞበታል። በጆርጂያ፣ በፍሎሪዳ እንዲሁም በተለያዩ ሌሎች እስር ቤቶች ታስሮ የነበረ ሲሆን ግን ታስሮ ሲወጣ ተመልሶ ወደዛ ስራው ነበር የሚመለሰው። እንዲያውም በአንድ ወቅት ከአባሮቹ ጋር ሆኖ ባንክ ዘረፋ በሚፈጽምበት ሰዓት በቁጥጥር ስር ይውልና በሉዚያና የ10 ዓመትን ፍርድ ተከናንቦበት ለእስር ይዳረጋል። ግን የሚበገር አልነበረም። ከሉዚያና እስር ቤት አምልጦ ይጠፋል። ግን ያም አልበቃውም። በሌላ ባንክ ሲዘርፍ ደግሞ በድጋሚ የተያዘና በአሁኑ ግን እጅግ አስከፊ በጣም አደገኛ ተብሎ በመፈረጁ በ1952 ማንም አምልጦ ወደማያውቅበት ወደ ከባዱና ጭንቅ አስፈሪ ወደ ሆነው ወደ አልካትራዝ እስር ቤት ተላከ። ሁለቱም ወንድማማቾች በግብርናና በእርሻ ከሚተዳደሩ ቤተሰቦቻቸው የተገኙ ሲሆኑ ፍሎሪዳ ታባ ተብላ በምትጠራ ከተማ ነበረ እድገታቸውም ውልደታቸውም። ወንድማማቾቹም የእርሻ የግብርና እንዲሁም የዋና ችሎታቸውን አዳብረው አድገዋል። ወንድማማቾቹ በዛን ጊዜ በሚሽዳን ሐይቅ በሚዋኙበት ጊዜ ከነሱ በልጦ የሚታይ ማንም አልነበረም ተብሎ የሚወራላቸው ሲሆኑ ያለ ዋና ልብስ የውሃውን የመጨረሻ ክፍል ለማየት የሚችሉ ጠሊቅ ዋናተኞች ነበሩ። ግን ይህንን ችሎታቸውን ወደ ጠቃሚነት ወይም ወደ ስፖርት አልለወጡትም። ጭራሽ እነሱም ልክ እንደ ፍራንክ ሞሪስ በተቃራኒው ወደ ስርቆት፣ ወደ ዘረፋ፣ ወደ ተለያዩ ወንጀሎች ነበር የተሰማሩት። ወንድማማቾቹ መሰሎቻቸውን እያደራጁ ባንክ ቤት፣ የተለያዩ የንግድ ሱቆችን በመስበርና በመሰርሰር በጣራም ሆነ በመሬት ስር በመግባት አገርም እንዲሁም ፖሊስን ጉድ ያስባሉ ያስመረሩ እጅግ ከባድ ወንጀለኞች ሆኑ። በስተመጨረሻም የጎረቤት ሀገር ኮሎምቢያን የአላማባ ቅርንጫፍን መሳሪያ ታግዘው በሚዘርፉበት ሰዓት በቁጥጥር ስር ይውሉና የ10 ዓመትና የ15 ዓመት ዕድሜ ይፈረድባቸዋል። እነሱም ግን የሚበገሩ አይነት ሰዎች አሉ። ከዛም የማምለጥ ሙከራቸውን ያደርጉና ይሳካላቸዋል። አሁንም ግን ሌላ መሳሪያ በታገዘበት የባንክ ዝርፊያ በሚፈጽሙበት ሰዓት በቁጥጥር ስር ይውሉና የተለያዩ እስር ቤቶች እያመለጡ እየሰበሩ ባንክም የሆኑ የተለያዩ ህዝቦችን ያስመረሩ በመሆናቸው አደገኛ ወይም እጅግ በጣም አስከፊ የሆኑ ወንጀለኞች ተብሎ በመፈረጃቸው ማንም አያመልጥበትም፣ አምልጦም አያውቅም። ሊታሰብም ቀርቶ ሊታለም ወደማይችለው አልካትራዝ እንዲዘዋወሩ ተፈረደባቸው። አስገራሚ የሚያደርጋቸው ሁለቱን ወንድማማቾች በጣም እጅግ ቀልጣፋ፣ በጣም ፈጣን፣
ስለ አስተሳሰብ ያላቸው ስለሆኑ በመንገድ ላይ ሊያመልጡን ይችላሉ ብለው በመፍራታቸው አንዱን ለብቻ አድርገው በየ3 ወር ልዩነት ነበረ ወደ አልካትራዝ ያዘዋወሯቸው። አይደረስ የለም አስከፊና አሰቃቂ ከሚባለው የአልካትራዝ እስር ቤት ደረሱ። እዛም ገብተው ግን የደረሳቸው ብሎክ አንድ አይነት ነበረ። ጭራሽ ነገሩን የከፋ የሚያደርገው ፍራንክ ሞሪስ አብሯቸው አንድ ብሎክ ውስጥ ነው የታሰረው። ከዛ በፊት ፍራንክ ሞሪስ እና ሁለቱ ወንድማማቾች ፈጽመው የማይተዋወቁ ቢሆኑም አንድ ብሎክ በመመደባቸው ምክንያት ግን በአጋጣሚ ይተዋወቃሉ። ተዋውቀውም አልቀሩም፣ ጓደኝነት ይመሰርታሉ። ታዲያ ያኔ ነበረ ችግሩ የተፈጠረው። እነዚህ 3 እስረኞች የሚያመሳስላቸው ብዙ ባህሪያት አላቸው። ከነዛ ውስጥም በልጅነት ወንጀል መጀመራቸው፣ አስከፊ የተባለ የማምለጥ እምቅ ችሎታ አላቸው። ታዲያ እነዚህ 3 እስረኞች ስራ ስለሌላቸው የሆዳቸውን ማውራት ጀመሩ። እናም እንዴት እንዳመለጡ፣ እንዴት ባንኮችን እንደዘረፉ፣ እንዴት የተለያዩ ድርጊቶችን እንደፈጸሙ አንድ በአንድ ማውራት ጀመሩ። እናም በአእምሯቸው አንድ ነገርን እኩል ያስባሉ። ያም ከአልካትራዝ እስር ቤት ማምለጥ ነበረ። ወንጀለኞች ቢታሰሩም ሲወጡ አደገኛ ወንጀለኞች ሲሆኑ ከእስር ቤትም እያመለጡ ስላስቸገሩ አልካትራዝ አደገኛ ለሚባሉ ወንጀለኞች ለጥብቅ ማሰሪያነት እንዲሆን ተመረጠ። በአልካትራዝ ወህኒ ቤት አዲስ ፍርደኛ በፍጹም አይታሰርም። በመላው የአሜሪካ እስር ቤቶች በተደጋጋሚ እያመለጠ ወይም በተደጋጋሚ የማምለጥ ሙከራ እያደረጉ ያስቸገሩ ወይም ያመለጡ አደገኛ ተብሎ የተፈረጁ ወንጀለኞች የሚታሰሩበት እስር ቤት ነው። በ1926 አልካትራዝ ለጥብቅ ጥበቃ የሚመች ወህኒ ቤት ሆኖ እንዲገነባ ከ$1 ሚሊዮን በላይ ፈሰስ ተደርጎበት እያንዳንዷ ቱቦ ለበረሮ ማለፊያ እንዳትመች ተደርጎ ተገነባ። በተለያዩ ጊዜዎችም አድማሱን በማስፋት የተለያዩ ፋብሪካዎችና የስፖርት ሜዳዎች እንዲገነቡ ተደርጓል። አስቀድሜ እንደነገርኳችሁ አልካትራዝ ለእስር ቤት ከመመረጡ በፊት የወታደሮች ማሰልጠኛ ካምፕ የነበረ ሲሆን ለወህኒ ቤት አገልግሎት ስራ እንዲውል ከተመረጠ በኋላ የተለያዩ ያረጁ ዕቃዎች ከቦታው ተወገዱ። ማንኛውም ቀዳዳ በኮንክሪት ተደፈነ። ከ269 በላይ የሚሆኑ ለታሳሪ ምቹ ተደርገው በኮንክሪትና በፍርግርግ ብረት ድብን ተደርገው ተሰሩ። ክፍሏም 50 በ23 ሚሜ ስፋት ያላትን ክፍል፣ በብረት ክፍል የተዘጋች የአየር ማስተላለፊያ ክፍል ያላትን ብቻ ቅርቃር ባላት ፍርግርግ ማስተላለፊያ ተዘጋች። ወደ እነዚህ ክፍሎች ለመድረስ ከውጭ ጀምሮ የረዘሙና የታጠሩ ብረቶችን ማለፍ ያስፈልጋል። መታሰሪያ ክፍሎቹ በ4 ብሎኮች ተከፍለዋል። ብሎክ ዲ ተብሎ የሚታወቀው እስረኞች በጣም ሲያስቸግሩ የሚቀጡበትና ስቃይ የሚቀበሉበት ብሎክ ነው። ቀዝቃዛ ሲሚንቶ ላይ ውሃ እየተደፋበት እስረኛው በቀን 1 ጊዜ ምግብ እየበላ አንዳችም ጨርቅ ሳይለብስ ራቆቱን የሚተኛበት ክፍል ነው። ብሎክ ቢ እንዲሁም ብሎክ ሲ መደበኛ የመታሰሪያ ክፍሎች ሲሆኑ በዛው እስር ቤት ውስጥም ከ4 የማይበልጡ ፋብሪካዎች ተገንብተው እንደ የልብስ ሳሙና፣ የጥርስ ሳሙና፣ የወታደሮች ቁሳቁስ፣ የተለያዩ ጨርቃጨርቆችን የሚያመርቱበት ፋብሪካዎች አሉ። አልካትራዝ ወህኒ ቤት በሆነ በአመቱ ከተለያዩ የአሜሪካ ክፍሎች ውስጥ እጅግ አደገኛና አስከፊ የተባሉ እስረኞች ተጠራቅመው ወደዛ እስር ቤት እንዲዘዋወሩ ተደርጓል። ከነዛም ውስጥ ከባድ ተብሎ ከተፈረጀባቸው ግብረ ሰዶማውያን፣ ነፍሰ ገዳዮች፣ ቅጥር ነፍሰ ገዳዮች እንዲሁም ከባድ ዘራፊዎች፣ በማምለጥ ያስቸገሩ ወንጀለኞች ተጠራቅመው 1500 የሚደርሱ ታሳሪዎችን አስተናግዷል። እስረኞች እንደ መዝናኛ የሚቆጠርላቸው በቅዳሜና በእሁድ ለተወሰኑ ሰዓታት እንደ ፊልም ማየት፣ ሬዲዮ መስማት፣ ሙዚቃ መጫወት፣ ስዕል መሳል፣ የተለያዩ ስፖርት ጨዋታዎችን መተግበር ይፈቀድላቸዋል። አልካትራዝ ይህንንም ያህል የጥበቃና የተፈጥሮ አስቸጋሪ ቢኖረውም እስረኞች ለማምለጥ ሙከራ ከማድረግ አልተመለሱም። ግን ብዙ ጊዜ ያልተሳካላቸውም። 36 እስረኞች 14 ጊዜ የማምለጥ ሙከራ አድርጎ አልተሳካላቸውም። ለማምለጥ ሙከራ ካደረጉት ውስጥ 23ቱ ተይዘው ብሎክ ዲ ከባድና አስከፊ የሆነ ቅጣት ተጥሎባቸዋል። 2ቱ ሐይቅ ላይ ደርሰው መሻገር አቅቷቸው ሰምጠው ሙተዋል። 6ቱ በጠባቂዎች ተገድለዋል። 3ቱ ግን የት እንደደረሱ አይታወቅም። የመጀመሪያውን ሙከራ ያደረገው ጆሴፍ ባውልስ ነው። ጆሴፍ ባውልስ ቆሻሾቹን እንዲያቃጥል ትዕዛዝ ቢሰጠውም እሱ ግን ያንን እድል ተጠቅሞ ግድግዳዎቹን ተንጠላጥሎ ለመውጣት በሚሞክርበት ሰዓት ማማ ላይ በነበረው ጠባቂ ተገድሏል። ከሁሉም የከፋ እልቂት የተመዘገበበትና የአልካትራዝ ፍልሚያ የሚታወቀው የማምለጥ ሙከራ በ1930ዎቹ መጨረሻ አካባቢ የደረሰው ነው። 6 እስረኞች ተረኛውን የወህኒ ቤት ጠባቂ አፍነው የመታሰሪያ ክፍሎቹን ተቆጣጠሩና የጦር መሳሪያው ካሉበት ክፍል ገቡ። የመዝጊያ ቁልፍ የያዘውን ጠባቂ ቁልፉን እንዲሰጣቸው አስገደዱት። ጠባቂው ግን አልሰጥም ብሎ ቁልፉን ወደ ውጭ ወረወረው። ያኔም በንዴት 2ቱ ታሳሪዎች
ተኩሰው ወዲያው ህይወቱ ሊያልፍ ችሏል። አስቡት፣ ለመግደል ቅንጣት ቅር የማይላቸው ታሳሪዎች መሳሪያ ሲታጠቁ። መሳሪያ የታጠቁ እስረኞችም በሰዓቱ ቁጥር 20 ደርሶ ነበረ። እስር ቤቱም በአንድ እግሩ ቆመ። ድብልቅልቁን ወጣ። ተኩስ በተኩስ ሆነ። ግን ምንም ማድረግ አልቻሉም። ቁልፉን አርቆ ስለወረወረባቸው እነሱ ብረቱን አልፈው ማግኘት አይችሉም ነበረ። እንደውም በአቅራቢያቸው የነበሩት የአሜሪካን ባህር ኃይል ደርሰው ከበቧቸውና አስቆሟቸው። ምንም ሊፈጥሩ አልቻሉም ነበር። ጠባቂዎቹን የገደሉት 2 እስረኞች በሞት እንዲቀጡ ተደረጉ። ሌሎቹ የቀሩት አሰቃቂውን የብሎክ ቅጣት እንዲቀበሉ ተደረገ። እንግዲህ የተለያዩ ሙከራዎች ተደርገው ማምለጥ ካልተቻለበት እስር ቤት ነው ፍራንክ ሞሪስ እና 2 ወንድማማቾች ለማምለጥ ያቀዱት። በፈረቃ የሚሰሩት እነዛ ጠባቂዎች ከዋናው በር ጀምሮ ያሉትን በሮች በጥብቅ ይጠብቃሉ። በግንቡ ዙሪያም በማማ ላይም ሆነው 24 ሰዓት ያለ እረፍት ይጠብቃሉ፣ ይቆጣጠራሉ። ወደ መታሰሪያ የሚደርሰው በሮችም በወታደሮች ይጠበቃል። ሌሎች 2 በሮችም የሚከፈቱት በኤሌክትሪክ በር ነው። እስረኞችም እንዲተኙ የሚፈቀድላቸው ጭንቅላታቸውን ወደ ብረቱ አድርገው ነው። ይህም በሩ ባለፍርግርግ በመሆኑ ምክንያት ጠባቂው እስረኛውን በማንኛውም ሰዓት እንዲመለከተው ያስችሏል። እንዲሁም ከባድ ወንጀለኞች ስለሆኑ በሩ ቢዘጋ ወይም ሽፍን ቢሆን ምን ሊያደርጉ እንደሚችሉ አይታወቅም፣ አይታመኑም። በ4 አቅጣጫዎች ተለያይተው የተሰሩ ማማዎች ላይ ተቀምጠው 24 ሰዓት ያለ እረፍት አይናቸውን ሳይነቅሉ በስናይፐር ታግዘው እስር ቤቱን ያካልላሉ። በአልካትራዝ ወህኒ ቤት እስረኞች የሚታሰሩት ለየብቻ ነው። አንድ እስረኛም አልጋ፣ አነስተኛ ጠረጴዛ፣ የእጅ መታጠቢያ ሳህንና እዛው ከግድግዳ ጋር የተገጠመለት ሽንት ቤት አለው። ከዛ ውጭ ግን እንደ ሳሙና፣ የጥርስ ብሩሽ፣ የተለያዩ ነገሮች በጠባቂዎች ታይቶ የሚፈቀድ ይሆናል። እንደ ብረት ነክ ነገሮች፣ ጥፍር መቁረጫን ጨምሮ ግን በፍጹም አያልፍም። ጠባቂዎች ለ13 ጊዜ ያህል እስረኞቹን ይቆጥሯቸዋል። አስቡት፣ በቀን 13 ጊዜ። እስረኞቹም ወደ ፋብሪካ በሚሄዱበት ሰዓት እንዳይመልጡ በግንቡ ተደርድረው ወታደሮች ታጥቀው ይጠብቃሉ። በስፖርት መዝናኛ ስፍራዎችም ሆነ በእስር ቤቱ ዙሪያ ትልቅ የተባለ ረጅም በኮንክሪት የተደፈነ ግንብ ሲኖር ግንቡም ከ6 እስከ 9 ሜትር ድረስ ይደርሳል። ከዛም በላይ ከፍ ሲል ደግሞ የኤሌክትሪክ አጥር ላዩ ላይ አለ። ይሁን እንጂ ይህን የመሰለ ጥበቃ ከሚደረግለትና ተፈጥሮ ጭምር ጥበቃዋን ካጠናከረችለት የአልካትራዝ ወህኒ ቤት እስከ ዛሬ ድረስ ተአምር የተባለለትን ድርጊት ፈጽመዋል። ሰኔ 2 1954 ዓ.ም ንጋት ላይ የአልካትራዝ እስር ቤት በፊሽካና በአላርም ተደበላለቀ። ጠባቂዎች የጦር መሳሪያዎችን ይዘው ተሯሯጡ። ፈጣን የተባሉ የፖሊስ ጀልባዎች ደሴቷን አመሷት። እንዲሁም ሄሊኮፕተሮች ሽምጥ ወደ ላይ የጋለቡ በደሴቷም ሆነ በእስር ቤቱ እየተዘዋወሩ ሁሉንም አመሱት። አልካትራዝ ተረበሸች። ለዛ ሁሉ ሁከት መነሻ የሆነው ከብሎክ ቢ የእስረኞች ክፍል ጠባቂው ያሰማው የአደጋ ፊሽካ ጩኸት ነው። ጠባቂው የዕለት ቁጥጥሩን በሚያደርግበት ሰዓት እነ ሞሪስ ክፍል ደረሰ። ሞሪስ ተኝቷል። ጠባቂዎቹ ከሌሊት ጀምሮ ሞሪስንና ወንድማማቾቹን በመኝታቸው ላይ ሆነው ሲያያቸው አድረዋል። የዛ ንጋት ተረኛ ጠባቂ ግን ሞሪስን እንዲነሳ ስለፈለገ ተነስ ብሎ አዘዘው። ግን አልሰማውም። እንዲያውም ንቅንቅ አላለለትም። ጠባቂው ተናደደና ከክፍሉ ገብቶ ከአንገቱ በላይ የሚታየውን እስረኛ አመናጭቆ ሊቀሰቅሰው ጎተተው። ግን እስረኛው በቦታው አልነበረም። በምትኩ ለማስመሰል የተተካው አርቲፊሻል ጭንቅላት ከአንገቱ ላይ ወድቆ በመሬት ላይ ወድቆ ተንከባለለ። ጠባቂው በህይወቴ እንደዛ ደንግጬ አላቅም ይላል ሲያስታውሰው። ወዲያውኑም አንገቱ ላይ የነበረውን ፊሽካ አፉ ላይ ሰክቶ ክፍሉን አንጫረረው። የፊሽካውንም ጩኸት ተከትሎ የእስር ቤቱ አላርም አደበላለቀው። ወዲያውኑም ጠባቂዎቹ ከኃላፊያቸው ጋር ተሰበሰቡ። እናም አስቸኳይ ቆጠራ ተደረገ። ቆጠራ በሚደረግበትም ሰዓት ፍራንክ ሞሪስ ብቻ ሳይሆን 2 ወንድማማቾች ዊሊያም እና ክላሬንስ ሁለቱም በክፍላቸው አልተገኙም። ግቢውንም ውጭውንም አሰሱ። ሞሪስ፣ ዊሊያምስ እና ክላሬንስ አልተገኙም። እጢግቡ ስምጥ፣ ሰማይ ያብራቸው፣ አየር ያምጥቃቸው፣ ውሃ ያጥልቃቸው ሊታወቅ አልተቻለም። ለድፍን 17 ዓመታት ሙሉ ምርመራ ተደረገ። ነገር ግን እነ ሞሪስ እንዴት እንዳመለጡም ሆነ ካመለጡስ በኋላ የት እንደደረሱ ፍንጭ ለማግኘት አልተቻለም። በባህሩ ሰምጠው ነው እንዳይባል ሬሳቸው አልተገኘም። የአሜሪካን የምርመራ ቢሮ ራስ ምታት ተለቀቁበት እንጂ ምንም ማግኘት አልተቻላቸውም ነበር። እነ ሞሪስ አንዳችም ነገር አያመልጠውም የሚባለው ኤፍቢአይም ሊያውቀው የማይችለው ተግባር በሀገር አሜሪካ ሊፈጸም እንደሚችል አረጋግጠውለት ጠፉ። ሊያውም ከ50 ዓመት በላይ ቆዩ። የኤፍቢአይ የፖሊስና የማረሚያ ቤቱ ማስረጃዎች ይፋ ሆኖ እንደሚያመለክቱት
ሶስቱ እስረኞች ያመለጡት እንዲሁ ነው ነበር። በፍራንክ ሞሪስ ሐሳብ አመንጭነት ሁለት ወንድማማቾች ዊሊያምስ እና ክራሌንስ ዓለም ዋስትን ጨምረው ለማምለጥ የሚያስችላቸውን ዘዴ መከሩ። ሞሪስ ከእጅ መታጠቢያው ስር ባለችው ጠባብ የንፋስ ማስገቢያ ሁካ የውሃና የፍሳሽ መተላለፊያ ብረት ከጣሪያው ወደ ታች ቁልቁል የተዘረጉ መሆናቸውን አየ። ስለዚህ እቅድ ነደፉ። ሁሉም በንፋስ ማስገቢያው ቀዳዳ በኩል ለሰው መሽሎክ የሚያክል ቆፍረው ያልፋሉ። ፍርግርጓን ብረት ነቅለው የውሃ ብረቶቹን ተረጋግጠው ወደ ላይ ይወጣሉ። በጣሪያውም አልፈው በአንደኛው ጣሪያ በኩል ካለው ቱቦዎች ተዘረጋግተው ተንጠልጥለው ወደ ታች ይወርዳሉ። ግንቡንም ተጋግዘው ተንጠላጥለው ይወጡና ወደ ባህሩ ሂደው በታንኳ ያመልጣሉ። ይህንን እቅድ ተስማሙበት። ግን እንዴት ተግባራዊ ሊሆን ይችላል? ግድግዳው በምን ይቆፈራል? ጥበቃው እንዴት ይታለፋል? ጀልባውስ ከየት ይመጣል? የሚሉት ጥያቄዎች በተከታታይ ተጋረጡባቸው። ቁፋሮውን ለማካሄድ ማንኪያና ሹካ ተጠቀሙ። ማንኪያና ሹካዎቹን ምግብ ሲበሉ እየሰረቁ ወይም አንድ የወሰዱ በመምሰል ሁለት እያነሱ ሰበሰቡ። ወደ ፋብሪካዎችም ለስራ ሲሄዱ ብሎኖችን፣ የተለያዩ ኤሌክትሪክ ገመዶችን እየሰረቁ አጠራቀሙ። ቁፋራቸውን ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት መብራት የሚጠፋበትን ሰዓት እየጠበቁ መቆፈር ጀመሩ። ስራቸውንም እንዲያቀላጥፍላቸው ከሰረቁት ብረታ ብረትና ኤሌክትሪኮች አጠራቅመው መብሻ ወይም ድሪል አዘጋጁ። መብሻውን በሚጠቀሙበት ሰዓት ድምፅ እንዳይሰማ የሙዚቃ መሳሪያ መጫወቻ ሰዓትን ይጠቀማሉ። በዛን ጊዜ ሞሪስ አኮርዲዮን ተብሎ የሚታወቀው የሙዚቃ መሳሪያ ተጫዋች የነበረ ሲሆን ሙዚቃውን ከፍ አድርጎ ይጫወት ነበረ። የቁፋሮን ፍርስራሽ ወይም አለት እንዳይገኝባቸው በውሃ እያለሰለሱ ወይም እያደቀቁ በሽንት ቤት በኩል ከውሃ ጋር አድርገው ይለቁታል። አጠራቅመው የሰሩትን ማሽን እንዲሁም ብረታ ብረቶች፣ ማንኪያና ሹካዎችን በተለያዩ ቦታዎች ይደብቃሉ። ለምሳሌ እንደ ፍራሽ ውስጥ በመስፋት እንዲሁም የቆፈሩት ቦታ እንዳይገኝባቸው አመሳስለው በስዕልና በቀለም በጋዜጣ እንዲሁም በካርቶን ለጥፎ የሰሩትን ግንብ ከጀርባው ይደብቁት ነበር። ሞሪስ በወህኒ ቤቱ ባለው ቤተ መጻሕፍት አባል ስለሆነም ከሚወስዳቸው መጽሔቶች እየቀደደ ለማሸጊያና ለማቀጣጠያ ይጠቀምባቸው ነበር። ጀልባ ለማግኘት የሚችሉበትን መንገድ አሰቡና ዝግጅታቸውን አጠናቀቁ። ወደ ፋብሪካዎቹ ሲሄዱ የተሰቀሉ የዝናብ ልብሶችን እየሰረቁ ሰበሰቡ። በአልካትራዝ እንኳን በክረምት በበጋ እንኳን የዝናብ ልብስ የሚያስፈልግበት ቦታ ስለሆነ እንደ ልባቸው የዝናብ ልብስ እንዲያገኙ ረድቷቸዋል። እናም 50 የሚደርሱ የዝናብ ጃኬቶችን ሰብስበው ደብቀዋል። ሌላው ችግር ያን የመሰለ ጠንካራ የጥበቃ ክፍል ማለፍ መቻል ነበር። ምክንያቱም 6ቱ ጠባቂዎች ሌሊቱን ሙሉ በመተላለፊያው ሳያቋርጡ ተራ በተራ እየተዘዋወሩ እስረኛው መኖሩን በተኛበት ያረጋግጣሉ። የተሸፈነ ቅርጽ ማድረግ ያስጠረጥራል። ብርድ ልብስም ሆነ አንሶላ ሙሉ ጭንቅላትን መሸፈን በፍጹም አይፈቀድም። ስለዚህም ለዚህ መፍትሄ ሆነናል ብለው ያዘጋጁት አርቲፊሻል የሰው ጭንቅላት ማዘጋጀት ነበረ። ሰው ሰራሹን ጭንቅላት ለመስራት ሳሙና፣ የጥርስ ሳሙና፣ ፕላስቲክ ሰበሰቡ። ከእስረኞች የፀጉር ማስተካከያ ቦታ ልክ እንደ ኖርማል ሰው ሊቆረጡ በመምሰል የእስር ቤቱ ፀጉር ቤት በመሄድና እንዲሁም የራሳቸውን ፀጉር በመሰብሰብ የሰው ሰራሽ ጭንቅላቱ ቅል ላይ እንደየፊታቸውን ቅርጽ ፀጉር፣ ፂምና ቅንድብ በሙጫ በማጣበቅ ሰሩለት። ከአንገት በላይ የተሰራው ጭንቅላት ተስተካክሎ በትራሱ ላይ ተኝቶ ሲያዩት ጠባቂዎቹ ሊጠረጥሩትም ሆነ ሊያስቡት አልቻሉም። የማምለጫ ጊዜያቸውን ከሌሊቱ 6 ሰዓት እስከ ጠዋቱ 11 ሰዓት አቅደዋል። ምክንያቱም በዛ ሰዓት ለሁሉም ክፍል መብራት ይጠፋል። ቆጠራም ብሎ የለም። 4ቱ እስረኞች ለ6 ወር ያህል የለፉበትን የቤት ስራዎቻቸውን ሁሉንም በተግባር አጠናቀቁ። ለጀልባ የሚጠቀሙበትንና ለዋና ልብስ የሚጠቀሙበትን የዝናብ መከላከያ ይዘው 3ቱ እስረኞች በተነጋገሩበት ሰዓታቸው ከክፍላቸው ወጥተው በፍሳሽና ውሃ መተላለፊያው ተንጠላጥለው ወደ ላይ ወጡ። ከጣሪያው ላይም ሲደርሱ በኮንክሪት ሳይሆን በተዘጋኝ ብረት የተዘጋ ቀዳዳ ብረት አገኙ። የመጀመሪያው እስረኛ ባለው በሌለ ኃይሉ በትከሻው ታግሎ ገፈተረው። እናም ተንከባሎ ወደቀ። ከፍተኛ የሆነ ድምፅም አሰማ። በቦታው ጸጥታ ሰፈነ። ወዲያውንም ማማ ላይ ስናይፐር ታጥቆ ተቀምጦ የነበረው ጠባቂ ድምፅ ወደ ሰማበት ቦታ ፓውዛውን ለቀቀው። ግን መጨረሻ ላይ ቃለ መጠይቅ ተደርጎለት በሰጠው ቃል መሰረት ምንም አይነት ሰውም ሆነ ምንም አይነት እንቅስቃሴ እንዳላየ ቃሉን ሰጥቷል። ምንም ነገርም ሊያይ ያልቻለው ድምፅ በተሰማበት ሰዓት እነ ሞሪስ መውጣታቸውን አቁመው ባሉበት ቁጢጥ ብለው ተቀምጠው ነበረ። ከደቂቃዎችም በኋላ ምንም አይነት ነገር እንደሌለ ያረጋገጠው ጠባቂውም መብራቱን ወደ ነበረበት ቦታ መልሶ ወደ መደበኛው ስራው ተመለሰ። ታዲያ ወዲያውም መውጣታቸውን ቀጥለው
ጣሪያው ላይ ደረሱ። ከጣሪያው ጫፍ እስከ ጣሪያው ጫፍ ድረስ ሄዱና ወደ ምድር በሚዘረጋው የፍሳሽ ማስተላለፊያ ብረት ተንጠላጥለው ተንሸራተው ወረዱ። ይህን ሁላ ነገር ሲያደርጉ አልታዩ። የኤሌክትሪክ ማስተላለፊያውን ቆርጠው ግንቡን ተንጠላጥለው ማንም ሳይነቃባቸው ካለሞታቸው አትወጡበትም ከተባሉት እስር ቤት በሰላም አመለጡ። አራተኛው ጓደኛቸው አለን ዌስት ግን አልተከተላቸውም። የቆፈረው ግንብ በቅጡ አላስተላልፍም ብሎ ሲታገል ሰዓት አለፈበት። እንደምንም ታግሎም ሲያልፍ ጓደኞቹ ብዙ ርቀት አልፈው እንደሄዱ ገባው። ስለዚህ ማንም ሳይነቃበት በመጣበት አመጣጥ ቀስ ብሎ ተመልሶ ገብቶ ክፍሉ ምንም እንዳልተፈጠረ ጥቅልል ብሎ ተኛ። በኋላው ሙከራው ተነቅቶበት ሲጠየቅ የሆነውን ሁሉ በግልጽ በመናገሩና ለኤፍቢአይ ምርመራ ተባባሪ በመሆኑ ተጨማሪ ቅጣት ሳያገኝ ቆየ። እነ ሞሪስ እንዴት እንዳመለጡና የተጠቀሙበትንም ዘዴ ለመረዳት እንደ ተአማኒ መረጃ ሆኖ የተቆጠረው የዚሁ የዌስት ቃል ብቻ ነበረ። ለማምረት የተጠቀሙባቸውን መሳሪያዎች እስከ ቅርብ ጊዜ ድረስ በአልካትራዝ ሙዚየም እንደ ሙዚየምነት ይታያሉ። ሞሪስ እና ወንድማማቾቹ ወደ ባህሩ ዳርቻዎች ከደረሱ በኋላ እየሰረቁ ሰብስበው የሰፏቸውን የዝናብ ልብሶች በጀልባ ቅርጽ አቀጣጥለው በትንፋሻቸው አየር መሙላት ጀመሩ። የሰረቁትንም እንጨት መቅዘፊያ አድርገው ጨለማው ባህሩን እንደጠቆረው አፉ 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 አፉ። ከ50 ዓመታት በላይ የት እንደደረሱ አይታወቅም። እናም ከዚህ ሁላ ጊዜቶች በኋላ ነበረ ከ11 ዓመታት በፊት ለሳን ፍራንሲስኮ ፖሊስ አንድ አስገራሚ ደብዳቤ ደረሰው። የማይታመን ወይም አስገራሚ የሆነውን ያንኑ ደብዳቤ ፖሊስ ይፋ ለማድረግ አልደፈረም። ያንኑ መሰል ደብዳቤ ለሳን ፍራንሲስኮ ቴሌቪዥን ስም ካልተጻፈበት አድራሻ ደረሰውና ከ6 ዓመት በፊት ይፋ አደረገው። ደብዳቤው ከ61 ዓመት በፊት ከአልካትራዝ እስር ቤት ያመለጠው በዊሊያም የተጻፈ መሆኑን ይጠቅሳል። በደብዳቤው ላይ እሱ ሞሪስ እና ወንድሙ ክላሬንስ ከወህኒ ቤት በሰላም ማምለጣቸውን፣ እሱ በህይወት መኖሩን፣ ሞሪስ እና ክላሬንስ መሞታቸውን ይጠቅሳል። የደብዳቤው ጸሐፊ ከባለስልጣናቶች ጋር ለመደራደር እንደሚፈልግና ከ1 ዓመት በላይ እንደማይታሰር ቃል ከገቡለት፣ የሕክምና ክትትል ካደረጉለት፣ የሚፈቀድለት ከሆነ ይህንንም በቴሌቪዥን ወጥተው የሚገልጹለት ከሆነ እጁን ለፖሊስ እንደሚሰጥ ያሳስባል። የሳን ፍራንሲስኮ ፖሊስ ደብዳቤው እንደደረሰው ለኤፍቢአይ አሻራ ምርመራ ላከው። ክፍሉም የታሳሪዎችን የምርመራ ማህደር ከየቦታው እያወጣ ካጣራ በኋላ ለመወሰን የማይቻል ወይም አስቸጋሪ ብሎ መለሰው። ከ60 ዓመታት በላይ የመርማሪዎች ፈተና ሆነው የቆዩት እነዚህ የጠፉ ታሳሪዎች የሞሪስ የክላሬንስ እና የዊሊያም ጉዳይ አሁንም ፈተና ሆነ። ከዛ ግዙፍና አስፈሪ እስር ቤት ማምለጣቸው ብቻ ሳያንስ ከዛም አምልጠው ጠፍተው ለብዙ ዓመታት ተደብቀው መኖራቸው ኤፍቢአይን ቢያንገበግበውም አሁን ደግሞ ጭራሽ ደብዳቤው ከየት እንደመጣ፣ ማን እንደላከው፣ እንዴት እንደተላከ፣ ለምን እንደተላከ፣ ማን እንደጻፈው ግራ የሚያጋባ ትልቅ ራስ ምታት ተፈጠረበት እና ከዚህ ሁሉ ዓመታቶች በኋላ እንደገና አዲስ የምርመራ ቡድን ተዋቅሮና ተዘጋጅቶ ምርመራ መመርመር ጀመረ። ከዛ ሁሉ ዓመታት በኋላ በድጋሚ ሲመረምሩት ግን ያገኙት ውጤት አስደንጋጭ ሆኖ ተገኝቷል። ኤፍቢአይ በጊዜው የተመዘገቡ ሪፖርቶችን በትኩረት እንዳላያቸው የዛን ጊዜዎቹ የምርመራ ሰነዶች አሁን ይፋ ከሆኑ በኋላ ተረጋግጠዋል። በጊዜው የቀረቡ ግን ትኩረት ሳይሰጣቸው የቀሩ የፖሊስና የመርማሪ መረጃዎች እነ ሞሪስ እንዳመለጡ ፍንትው አድርገው የሚያሳዩ ማስረጃዎች ሆኖ ታይቷል። ከአልካትራዝ ወህኒ ቤት ቅርብ በሆነው በኤንጅል ባህር መዳረሻ በዝናብ ልብስ የተሰራው ጀልባ ተገኝቶ እንደነበረ ሰነዶቹ ያሳያሉ። እንዲሁም ተጥሎ ከተገኘው ጀልባቸው አጠገብ የሶስት ሰዎች የእግር ኮቴ እንደተገኘ መረጃዎች ያሳያሉ። እነ ሞሪስ ባመለጡ ማግስት አንድ ሰማያዊ ቸቭሮሌት መሰረቁንና ባለቤቱም 3 ሰዎች አስገድደው እንደወሰዱበት ማመልከቱን በፖሊሶች መረጃ ላይ ሰፍሮ ተገኝቷል። እነዚህ መረጃዎች ተሰብስበው ሲተነተኑ ሞሪስ እና 2 ወንድማማቾች በህይወት ማምለጣቸውን ያሳያል። ብዙ ዓመታት ካለፈን በኋላ የዊሊያም እህቶችና ወንድሞች ጥናት የሚያከናውኑ የፊልም አዘጋጆችና ተመራማሪዎች እንዲሁም ጋዜጠኞችን ጨምሮ ጠይቀዋቸው ነበር። ማለትም ኢንተርቪው አድርገዋቸው ነበረ። እህታቸው ለገና ባልታወቀ ስም መልካም ገና የሚል ፖስት ካርድ ደርሳቸው እንደነበረ ተናግራለች። በተለይ ለእናታቸው ያለማቋረጥ ጄሪ በሚል ስም ለእናታቸው መልካም መልእክትና ከአበባ ጋር እንደሚላክላቸው ተናግራለች። አባታቸው በሞተ ጊዜም 2 የመልክ ማስዋቢያ ያበዙ ሴቶች በቀብሩ ስፍራ ላይ ተገኝተው ስቅስቅ ብለው አልቅሰው
በመጡበት ማንም ሳያያቸው እንደተሰወሩ ተናግረዋል። እናታቸው ስትሞትም 2 ያልታወቁ ሰዎች መጥተው አልቅሰው ማንም ሳያያቸው በዛው ተሰውረው እንደጠፉ ተናግረዋል። ወንድሞቻቸውም በሕይወት አሉ ብለው እንደሚያምኑ አስተያየታቸውን ሰጥተዋል። እንዲህም ሆኖ የነ ሞሪስ ነገር አፈር ከለበሰ በኋላ ነው አድራሻው ያልታወቀው ደብዳቤ ብቅ ያለው። ደብዳቤውም በተለያዩ የአሜሪካ ክፍላቶች እየተዘዋወረ ራሱን ደብቆ እንደኖረና አብዛኛውን እድሜን በሲያትል አካባቢ ኑሬያለሁ፣ በዳለታ ቦታም ለ8 ዓመት ኑሬያለሁ ይልና ደብዳቤውን በጻፈበት ወቅት በካሊፎርኒያ እንደሚኖር ተናግሯል። አሁን ይሄን ደብዳቤ በምጽፍበት ሰዓት 83 ዓመት ሞልቶኛል፣ እንዲሁም የካንሰር ታማሚ ነኝ ይላል። መንግስትም ያንን ደብዳቤ ተከትሎ እሱን ለማፈላለግ ሞክሮ ነበረ፣ ግን አልተሳካለትም። እንዲሁም መንግስት በቲቪ ላይ ወይም በተለያዩ ሚዲያዎች ላይ ቀርቦ ቃል አልገባለትም። ከዚያ ወዲህ ይኑርም አይኑርም የሚታወቅ ነገር የለም። ነገር ግን በህይወት ይኑሩም አይኑሩም የሆነ ይሁንም የተፈጠረው ይፈጠርም የአልካትራዝ እስር ቤት ስሙ በተነሳ ቁጥር ስማቸው አብሮ ይነሳል። በክፉም ይሁን በደጉ ስማቸው በተለያዩ መጽሐፍቶች ላይ ተጽፏል። ከ10 በላይ የሚደርሱ ፊልሞችና ከ5 በላይ የሚደርሱ መጽሐፎች ተጽፎላቸዋል። ኤፍቢአይ እና የሳን ፍራንሲስኮ ፖሊስ ሌሎችም የአሜሪካ የመረጃ ክፍሎች የነ ሞሪስ አጠፋፍና መኖር አለመኖራቸው እየመረመሩ ቆዩ። ኤፍቢአይ በተንቀራፈፈ የምርመራ ሁኔታው 17 ዓመታትን ፈጅቶበት ሰምጠው ሙተው ነው ወይም በሻርክ ተበልተው መሆን አለበት ብሎ ፋይሉን ቢዘጋውም የአሜሪካ ፋይሎች መንግስት ግን ፋይሉን አልዘጋውም። እንዲሁም አሁንም ድረስ እድሜያቸው ይሄን ያክል ይደርሳሉ፣ እንደዚህ ይሆናሉ ተብሎ እየተገመተ በፎቶ እየተሳሉ በየቦታው ላይ ይለጠፋሉ። በስተመጨረሻም ኤፍቢአይ ላለመሸነፍ በሚመስል መልኩ ሽንጡን ገትሮ አሁንም ድረስ በሻርክ ተበልተው ሞተው ነው እንጂ ከዛ እንዴትም ሊያመልጡ አይችሉም፣ ሊተርፉ አይችሉም፣ ቢተርፉም ኖሮ ከኔ እጅ ስር በፍጹም አምልጦ ይሄን ያክል ዓመት ሊቆዩ አይችሉም ብሎ ቢከራከርም እናንተ ውድ ተመልካቾቻችን ምን ታስባላችሁ? እውነት ኤፍቢአይ እንደሚለው በሻርክ ተበልተው ወይም በውሃ ላይ ሰጥመው ሞተው ነው ወይስ እነ ሞሪስ እንደሚሉት ወይም በህይወት አሉ ብላችሁ ታስባላችሁ? ውድ ተመልካቾቻችን ለዛሬ ያስኩት እውነተኛ ታሪክ ይሄን ይመስል ነበር። በቀጣይ የማን ይሰራላችሁ? ኮመንት ላይ ጻፉልኝ። በቀጣይ ለመስራት ሞክራለሁ። ሐሳብ አስተያየቶቻችሁን ጻፉልኝ። ምን ይጨመር፣ ምን ይቀነስ፣ በርታ፣ ይሄን አጥፍታል፣ ይሄን አስተካክል በሉኝ። እታዘዛለሁ። ለምትሰጡኝ ፍቅርና አክብሮት ከልብ አመሰግናለሁ። ሰብስክራይብ ያላረጋችሁ አሁንም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ላይክ እያረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ክበሩልኝ።